ሰላም የኔና የጽ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በጣም ጠፍተናል። እውነት ነው። ያው እንግዲህ የሥራ ሁኔታው ነው በጣም ቢዚ ነበር። እግዚአብሔር ፈቅዶ እንግዲህ ዛሬ ተገናኝተናል። ያው እንግዲህ ዛሬ የተገናኘንበት ደግሞ አጋጣሚ ደግሞ በጣም የሚገርማችሁ እንደ ቀልድ ካቢናት ከተወለደች 1 አመት ሆናትና በጣም እንዴት እንደፈጠነ እኔ ራሴ በጣም ይገርመኛል። ብዙዎቹ ስንት ወር ሆናት እንዴት ነው ልጅ አደገችው ምናምን ሲሉኝ ወይ አመቷ ኮደረሰ ልደቷ በጣም ደርሷል ጊዜ በጣም ፈጥኗል ብዬ እላችኋለሁና እነሱ በጣም ይገርማቸዋል። ያው አብረን የወለድናት አብረን ያማጥን አብረን የተጨነቅን አብረን የወለድናት እንደገናም ደግሞ ያሳደግናት ስለሆነች ነው መሰለኝ ሁሉም ቀኑን በደንብ ያስታውሷል። አመት መሆኑ በጣም ገርሟቸዋልና ለማንኛውም ዛሬ የመጣሁበት ትልቁ ጉዳይ ግን ምንድነው ያው ልደትም አይደለም በሄኖክ ጥበብ ደግሞ ምን እንደሚሰራ ደግሞ እውነት ጓጉቼ ነው የሚጠብቁ ያሉት ቆንጆ ልብሶች ለልጆይም ለባለቤቴም እንዲሁም ደግሞ ሰርፕራይዝም ደግሞ አለኝ። ደግሞ አጋጣሚ ሆኖ ቤታችን የምታግዘን አጋዣችን እሷም ህዳር 12 የተወለደችበት ቀን ነውና እሷንም ደግሞ እንደዚሁ ሰርፕራይዝ አድርገን እንድትለብስ በማሰብ ልብስ አዘጋጅቼላታለሁ። ለልጆቼም ልብስ አዘጋጅቼላችኋለሁ። እያንዳንዱን ነገር እስኪ ምን አይነት ሪአክሽን ይኖራቸዋል ምን አይነት አቃቢ ይኖራቸዋል በጣም ጓግቶ ልብስ እየሰራሁላቸው ነበር ስላልኳቸው ለክቻቸው ስለነበር አይመጣም እንደ እያሉኝ ስለነበረ እስኪ ሄደን ቤት ምን አይነት ሪአክሽን እንደሚሆንባቸው እናያለን። ልብሱም ደግሞ ምንድነው እንዴት አይነት ልብስ ነው የሚሆነው እንዴት ያምራል ምን አይነት ውበት አለው የሚለውን ነገር እናያለን። ከዛ በኋላ ደግሞ እንግዲህ ያው ልደትም አለ ቀጣይ ልደቱ ላይ እናያለን። ሁሉም ነገር እንግዲህ እንደ እግዚአብሔር ፍቃድ እንግዲህ አብረን ሃፒ በርዝዴይ እንኳን ተወለድሽ እንኳን ለ1 አመት አበቃሽ እንላታለን። በጣም በዚህ አጋጣሚ ደስ ብሎኛል። የሚገርማችሁ ነገር በጣም ተጨንቄበት በጣም የሚያምር እውነት ለመናገር ሴት ልጅ ያው እንግዲህ መጀመሪያም እንደመሆኗ ለሴት ልጅ ያው ለሌላ ሰው ለደንበኞች ነው ብዙ ጊዜ የማዘጋጀው ግን ደግሞ ለራሴ ሲሆን እስኪ ምን አይነት ስሜት ቢሆንላት ጥሩ ነው ምን አይነት ነገር ቢሰራላት በጣም ያምራል የሚለውን በጣም ተጨንቄ ረጅም ጊዜ ወስጄ አዲስ ልብስ አዲስ ስራ እንዲሆን ታዩታላችሁ። አሁን ከማወራችሁ በላይ አይታችሁት መልእክታችሁን እስኪ ምን አይነት ስሜት እንደተሰማችሁ ምን አይነት ልብስ እንደሆነ አስተያየት ሰጡኛላችሁ ተስፋ አደርጋለሁ። በጣም የተጨነቅንበት በጣም ቆንጆ ስራ ነው ብዬ አምናለሁ። የወንዶቹም እንደዛው ጥሩ ስራ እንደሰራው ተስፋ አደርጋለሁ። ስንለብሰው ደግሞ የሚያምርብን እንደሚሆን በጣም በልዩ ስሜት ጠብቃለሁ። እኔ ተጨንቄ ሰርቼበታለሁ። እናንተም እንደምትወዱት ተስፋ አደርጋለሁ። ያው እንግዲህ እዩትና ለእናንተም ስሜት የሚሆን የሚቀርቡ ነገሮች የተለያዩ ስራዎች አሉ። ይሄ የኔ ስሜት ነው። ባለቤቴንም አላማከርኳትም ማለት ጀስት የራሴን ጥበቡ ላይም ስፌቱ ላይም ሁሉም ነገር ላይ የኔው አስተዋጽኦ ነው ያለው። ከሰራሁት በኋላ ታያዋለች ብዬ ነው ሁሉም ነገር ሚስጥር ያረኩባት ማለት ያው እንደምሰራ ታውቃለች። የምሰራውን ነገር እንደምትወደው ተስፋ አደርጋለሁ። ልጆቼም እንደሚወዱት ተስፋ አደርጋለሁ። በተለይ ደግሞ ካቢናት ላይ ደግሞ የመጀመሪያው እንደመሆኑ እርግጥ የክርስትናዋ ጊዜ አይቻታለሁ። ያው ቆማ ስላልነበረ አሁን ትቆማለች። ቆማ ደግሞ ያለውን ለብሳ ደግሞ ያለውን ውበት ደግሞ እሷ ላይ ለማየት ነው በጣም ጓጉቻለሁ። እኔ እንደጓጓሁት እናንተም እንደምትጓጉ ተስፋ አደርጋለሁ። እስኪ ሄኖክ ምን አይነት ልብስ ነው ለልጆቹ የሚሰራው ለራሱ የሚሰራው ብላችሁ እንደምትጓጉ እንደምትጠብቁ በልዩ ስሜት ተስፋ አደርጋለሁ። እስኪ እቤት አብረን እንሂድና ከበር ጀምሮ ያለውን ነገር ደግሞ አንድ ላይ እናያለን። አብራችሁን ነው እየቀረጸኝ ያለው ኢዮብ ነው። ኢዮብ እንግዲህ ችግር የለውም ልምድ መውሰድ አለብህ። ገብቶሃል? አሁን ምን አይነት ሀሳብ እንዳለው ምን አይነት ስሜት እንዳላችሁ ስታይ ቶሎ እንግዲህ የመጀመሪያ ፈጥና እንደምትወልድ ተስፋ አደርጋለሁ። ታያቸዋለሁ አሁን እንዴት እንደሚሆኑ አንዱ ምን እንሰራ እንደሚደበቁ ታያቸዋለሁ። ደግሞ ምንም ነገር አጋጣሚ ያላስኩላቸው ልብስ ራሱ ልብስ ብቻ ነው። የሆነ ነገር ይጠብቃሉ እኮ እንደምታየው ነው። እንዴት ናችሁ? መምጣት ወጣች። እንግዲህ ተመልካቾቻችን ይኸው ለመለካት ሁሉም ጓጉቷል። ይኸው እዚህ ጋር በጣም ጓጉታችኋል አይደል? እንዴት ነው ግን አሁን የካቢናት ልደት ለማክበር ያሰባችሁት? እንዴት ናችሁ? ሰላም ናችሁ? አለን እኛ እግዚአብሔር ይመስገን። እንግዲህ አሁን ዛሬ የተገኘ ነው እኛ አይደለንም ግን አላሰብነውም ይሄን ነገር እሱ ነው ያመጣው። እኛ ያሰብነው ነገር የለም
እንግዲህ ምን እንደሆነ አይታወቅም። ዝም ብሎ ኖርማል ልብስ ነው። ለፎቶ ይሁን ለምን ይሁን ለልደቷ መነሻ እኔ መልሼ አውቃለሁ እንዴ ልብስ ይሄን ያለ አንተ እንዴት ነው እግዚአብሔር ያውቃል። እኔ አላውቅም። እንግዲህ ለምን እንደምትሄድ ጎዝጎዝ ብሎ ነው የመጣው። ይሄ ነገር ምንድነው? ሁሌ የሆነ ነገር ስትሰራለን በቃ በባለቀ ሰዓት በ11ኛው ሰዓት ነው ይዘህልን የምትመጣው ነገር አለ ማለት ጨርሰህ ምን ብለህ በቃ ቆንጆ ሆኖ ማለት ነው። ያው እኔም ደግሞ ስለምተማመንብህ አላስጨንቀም ብዙም ታውቃለህ። እና ለዛ ይመስለኛል አሁን ግራ ይተጋባው። ምን ማለት ፈልገህ ነው? በጣም ጓጉቷል እንዴ? ለመለካት ጓጉቷል። እሺ አንተ ጓጉተካል? ጓጉቻል? እሺ አንተሳ? እኔ ደግሞ ነጩን ጫማ ለማድረግም ጓጉቻለሁ እና ልደቱ ጋር ደግሞ ስንደርስ ከምስቀው ነገር ልደቱ ጋር ስንደርስ ለማማ ፎቶ እንነሳለን። እናም ለማማ በእግሯ እናስበላልዳታለን። እስከዛ በእግሯ መሄድ የጀመረች ነው። አሁን በጣም ሰርፕራይዝ አለን ማለት ነው። እናንቺ ኬክ እንገዛላታለን። ኬክ መንገዛ ትበላለች እንዴ? አንድ አመቷ ነው። እሷ ኬክ ትበላለህ አንተ? እሺ ቲዮሳ ሚናስ እንዴት ነው? ጉጉት ብለሃል? አራ እኔ ጫማ ለማድረግ ጓጉቻለሁ። ጫማማ አዲስ የተገዛላችሁ ቀድሞ ተገዝቷል። ይህም ልብስ ለመለበስ ጓጉቻለሁ። ምንም አያሳስባችሁ። በቃ እንግዲህ እስቲ አሁን እሺ አንተሳ? እሺ ትልቁም በጣም ጓጉቷል ማለት ነው። እስኪ ያው ጓጉቻለሁ በጣም ያው ምክንያቱም ልብሱ ምን አይነት ከለር ነው ለማማ ልደት ይሆን አይሆን የሚለውን ያው ለማየትም እና ለመለካትም ምን ያህል እኔ ላይ ያምርብኛል ምን ያህል እናንተ ላይ ያምርባችኋል የሚለውን ለማየት ጓጉቻለሁ። ያው እናም ደግሞ ለማማ ልደት ላይ አምረን ሸብረቅ ብለን ደምቀን እንታያለን ማለት ነው። ያው እንግዲህ ተመልካቾቻችን ያው የወንድ ልጅ አባት መሆን የወንድ ልጅ እናት መሆን ማለት ምን ያህል መከራ እንዳለው ያው ሁላችሁም በየቤታችሁ ታዩታላችሁ። አንዱን ተው ስትለው አንዱ ይፈታል፣ አንዱ የሆነ ነገር ሲያደርግ አንደኛው በጣም ያስቸግራል። ለመልበስ እንግዲህ አሁን ማን ነው ቅድሚያ የሚለብሰው? ማን ነው ቀድሞ የሚሄደው? እንደዚህ እናድርጋ። በታላቅ እንጀምር። ታላቅ ይልበስ፣ ከዛ ታናሽ፣ ከዛ ቀጥሎ እያለ ሄድ አይሻልንም? ከዛ ደግሞ አንተስ ለብስ ራስ ማይት ፈልጋ እኛ መጨረሻ ላይ እንለብሳለን። ችግር የለም። ያሳስብ ነው ወይስ ሴቶች ይልበሱ? ሴቶች። እኔ ግን ከዛ በፊት ግን ሰርፕራይዝ አለኝ። አንድ ሰርፕራይዝ ለቤታችን የምታግዘን ለተስፋ ልደቷም አይደለ በ12 ዳር 12 እንደሆነ ነግራናለች። ዳር 12 ነው ብላናለች። ለእሷ ልብስ እስቲ አዘጋጅቼላታለሁ። እሷን ሰርፕራይዝ እናድርጋት፣ እንጥራትና ተስፋ ትምጣ። ፍቅር ለኛ ያገር ልብስ እንደምትሰራ ስለማቅ ለሷ ወይኔ ቢሰራላት እያልኩ በቃ በጣም እንትን ጓጉቼ ነበር። አብራን እንዳትለይ ምንም ቢሆን የልጃችንን እኮ ያሳደገችልን ሰራ ምንም ጥያቄ የለውም። በጣም እውነት ነው። በምንም ነገር ቢሆን ያው መቼም አብሮን የሚያግዘን ሰው ብዙ ልጅን በማሳደግ ውስጥ በጣም ብዙ ቀን የተወለድኩበት ቀን ነው ብላኛለች። በጣም ቀላል አይደለም። መጀመሪያ ለሷ መስጣት እንግዲህ ቆይ እንግዲህ ከለሩ ወደኛ የሚቀርብ አድርጌ ነው ያደረኩትኝ። እንግዲህ አይሆፕ ቁመት ገምቼ ነው አልደወልኩላት አልለኳትኝም። በግምት ነው የሰራውላት። ታየውና ሚስተካከል ነገር ካለው አስተካክላለሁ። ቀን አለና አንድ ሁለት ቀን አለና ሁለት ቀን አለና ይሄው በጣም አመሰግናለሁ። ይሄው እንግዲህ እስቲ በደንብ ቼክ አድርጊው። እሺ ለኪና እናየዋለን። ከረዘመ አሳጥረልሻለሁ። እሺ እናመሰግናለን። አረግሽልን ነገር ያው እንግዲህ ትልቅ ነገር አድርገሽልናል። እኛም ደግሞ እንግዲህ በምንችለው መቼም ሰው ቤት ውስጥ አብሮ እስካለ ድረስ ትልቁ የሚተርፈው ሰው ነውና እሺ ለብሰሽ አንቺን እናይሻለን። ከዛ በተረ እስኪ አሁን እንግዲህ ቆይ እንዳትወጡ። ቆይ ሰርፕራይዝ ነው። ቆይ እንዴ ማን አውጣው አላችሁ? ቆይ አንተ ቆይ አታውጣው። ቆይ አንተ እሱ ያንተ አይደለም። እሱ ውስጥ የለም። እሱ ያንተ አይደለም።
እሺ በቃ ይዛችሁ ሂዱና እሺ ለብሳችሁ ነው ሂዱ። ቆይ እሺ ልኬቱን እንድታውቁት ብዬ ነው። እኛ ምን ልበስ እስኪ እጂ ታለብሻችኋለሽ እንዴ? ነው እኔ ልሂድ እንጂ እስኪ አንቺ እስከዛው አንተ ኮንዶች ጋር እኔ ከማማ ጋር እንሂዳ እንልበስ አንድ ላይ እሺ። እሺ ማርኮን እንግዲህ እስቲ አልጨረስክም ብለህ ማርኮን በስመ አብ ልክ ቆንጆ አይደል? እንዴ ነው እንዴት ነው ተመልካቾቻችን? በጣም ያምራል አይደል? እንዴት ነው ወደድከው? በጣም ነው የሚያምረው። አሞና ና እንጂ አይው ሁለቱም ሊመጡ ነው መሰለኝ። አመጣጣቸው እንዴት ነው እስኪ? አዎ አሞና እንዴት ነው ወደድከው? አዎ በጣም ነው ወደድኩት። ያምራል። አዎ እናመሰግናል። በጣም ነው የማመሰግነው። እንዴት ነው ልብሱን ስታየው ሁሉ ነገሩ በጣም ቆንጆ ሆነ? አዎ ቆንጆ ነው። በጣም አምሮ ወደኸዋል? አዎ በጣም ደስ ይላል። እስቲ ማማ አባታችን ያገዛልን እናመሰግናለን። እሺ አሞንዬ ና እስቲ ቲዮ ማለት ቲዮና በስማም ቲዮ አንበሳ እንዴት ነው ቲዮ? ዳሪ የከን አላቆሽኩትኝም። ምንም ችግር የለውም ልጄ፣ ምንም ችግር የለውም። በጣም ነው የሚያምረው። በጣም ቆንጆ ነው የሆነባችሁ። ወደድከው እንዴ? እንዴት ነው? ቆንጆ ነው። በጣም አሪፍ ነው። ልክ ነው የሆነው። አልጠበበም። ሱሪውም ጥሩ ነው የሆነልህ። እሰይ ተመስገን። በጣም ደስ ይላል። ቆይ እንሰራው። እሺ ሚናስ ደግሞ በተራው እስቲ እንደዚህ አዎ ዳይ አይ ወይ ይታሰራል። እሺ ልጄ ወይ እሺ ያው እንግዲህ ሚናስ እንዴት ነው ልብሱ? እናመሰግነው ዳዲ። እናመሰግናለን። ታመሰግነኛለህ? እሺ ትስሙኛላችሁ? እስኪ ሳሙኛ። ለምን ዳዲ እሺ አመሰግናለሁ። ወዳችኋለሁ በጣም። እንግዲህ የካቢናትን ልደት ዛሬ በጣም በልዩ መልክ በጣም በሚያምር መልክ ነው የምንሰራው። የእናታችሁንና የካቢናትን ለማየት አልጓጓችሁም እንዴ? ተስፋም እየለካችሁ አይደል? ካቢናት መጣች። የስ ያዝችኛዋ ልጅ ነው። ካቢናት እንዴት ነሽ ካቢናት? ቆይ ዋው መጣች ሙሽራዋ። በስማም እንዴት አያችሁት? እንዴት ነው ለካቢናት ላይ እንዴት ነው ይሄ ልብስ? ባይዘው ሁለት አይነት መንገድ ነው ያሰብኩለት። ለብስ አንድ ላይ ያዩናል። ያው ለፕሮግራሙ ማየታቸው አይቀርም። ወይ እናቴ ቆይ ማየት አይቀርም። ወድጄዋለሁ እያለች ነው። እኔ ግን አሁን ምንድነው ይሄን ልብስ ያሰብኩት ስሰራው ለሁለት አይነት ነገር ነው። ያው ልጅም ስለሆነች በጣም ያምራል። በአጭርም ይለበሳል፣ በረጅምም ይለበሳል ብዬ ነው። እና በአጭር ደግሞ በጣም ስታዩት በጣም ነው የሚያምረው። ለፎቶም በጣም ቆንጆ ነው። እስኪ አውልቀን እንይላት እሷን። እስኪ ለሁለት አይነት ነገር ቢሰራ ልጆች ላይ እንደዚህ ሚኒ ነገር በጣም ያምርባቸዋልና ለፎቶም ማስታወሻ እንዲሆናቸው ብለን ነው እኛ የሰራ ነው። ሁለት አይነት ጥቅም አለው ማለት ነው። አንደኛው በረጅም ይለበሳል፣ ሁለተኛው ደግሞ በአጭር ይለበሳል ማለት ነው። እስኪ ማማም ደግሞ አውለቃው ደግሞ እናያለን እንዴት እንደሚያምር። እንግዲህ ሄኖክ ጥበብ ብላችሁ ለመምጣት በ0911 095545 ወይም እዚህ ላይ በምታዩት ስክሪን ላይ በመደወል ሄኖክ ጥበብ ብላችሁ በቴሌግራም በዋትሳፕ ላይ ማግኘት ትችላላችሁ። እንግዲህ ሄኖክ ጥበብ ይለያል። እንደምታዩት በጣም የሚያምር ልብሶች አሉት። ያው ይህንን ስላችሁ ያው እንደዚህ አይነት አባቴ ምናምን ስለሆነ ሳይሆን እውነታውን ነው የምነግራችሁ። በጣም የሚያምር ልብሶች እንሰራላችኋል። ቀደም ብላችሁ እዘዙ። እጃችን ላይ ነው እንሰራላችኋለን። እንግዲህ ያው ማሚ መታለች። እንግዲህ ተመልካቾቻችን ይኸው እንደምታዩት በአጭርም ቢለበስ ደግሞ ምን አይነት ውበት እንዳለው ደግሞ ይሁትና ለፕሮግራም እንደው ለየት ያለ ነገር ወጣ ያለ ነገር ለመስራት ሞክረናል። በጣም ወድጄዋለሁ እኔ። እናንተም እንደምትወዱት ተስፋ አደርጋለሁ። በረጅምም ይለበሳል፣ በአጭርም ይለበሳል። በሁለቱም ፎቶ ላይ እናየዋለን። የምትፈልጉትን አማራጭ በምትፈልጉት ዲዛይን ሄኖክ ጥበብ ታገኛላችሁ። እኔ በጣም
እግዚአብሔር ይመስገን በጣም ደስ ያለኝን ጥበብ የወደድኩትን ጥበብ አዲስ ልብስ አዲስ ጥበብ አዲስ ስታይል አዲስ ስፌት ለየት ያለ ነገር ሰርቼ ነው ያመጣሁት። ይሄ ደግሞ ለኛ ይገባናል፣ ለልጄ ይገባታል፣ ካቢናት ለባለቤቴ ይገባታል፣ ለልጆቼ ይገባቸዋል። በጣም ደስ ብሎኛል። በተረፈ ቀሪውን ፕሮግራም ያው ጸጉር ተሰርተው ተዘጋጅተው ሁሉ ነገር ደግሞ አምሮብን ደግሞ ፕሮግራማችን ላይ ታዩታላችሁ። በተረፈ የቀረችው ግን አንድ ሰርፕራይዝ የተደረገቻለች አይደል? እሷን እንግዲህ ደግሞ እንጠብቃለን ማለት ነው። እስቲ ተስፋንን የቤታችንን አጋዥ እንጠብቃታለን። እስቲ ተስፋ ግምቴ በጣም ቆንጆ ነው ማለት ነው። በልኳ ጥሩ ገምቻታለሁ። ያው ብዙዎቹ በልክ ፎቶ ላኩልን ብለን በልክ እንሰራለን። እሷንም እንግዲህ በልክ ያው የተረጅም ጊዜ መቆየቷም ገምቻታለሁ። እንዴት ነው ወደድሽው? በጣም የወደድኩት። በጣም አመሰግናለሁ። ምንም በቃ በጣም ቆንጆ ነው። እንኳን ተወለድሽ። እንግዲህ ከካቢናት ጋር አጋጣሚ ሆኖ የልደቷ ቀን አንድ አይነት ነው። እንግዲህ መልካም ልደት፣ መልካም ጊዜ። አዎ ስለሰጠሽን፣ ስለረዳሽን፣ ስላገዝሽን እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። እንግዲህ ብድሩ ባንቺ ደግሞ እግዚአብሔር ደግሞ ይርዳሽ። ያው የጀመርሽው መንገድ አለ እንግዲህ የውጭውን ጉዞም ደግሞ እግዚአብሔር ደግሞ ጨርሰን ደግሞ በርተን ደግሞ እንግዲህ አንድ የማዳም ቅመም ደግሞ እንግዲህ ከኛ ቤት ደግሞ ከዚህ በፊት ልከናል። ከዚህ በፊት አንድ ልጅ አጋዣችንን 4 ዓመት ያገዘችኝ አጋዤ ነበረች። ልጆቼን ያሳደገች እነ ቴዎፍሎስን እሷም እንደዛ 4 ዓመት እኔ ጋር አብራኝ ቆይታ እህቷን ተስፋ ማን ነው ሙሉን ትታልኝ ነበር ሄደችው። በመሀል ያው ወታ ነው እሷ እና እንደገና ደግሞ ያው ተስፋም እንደዚህ በቅታለች። ያው ቡርቴም እንግዲህ ቡርቴም ባለሽበት እንግዲህ መልካም ጊዜ። ያው 4 ዓመት ቀላል ጊዜ አይደለም። ያው ሰው የሚተርፈው ሰው ነውና ሰውን ያተረፈ በብድሩ ካሳ ያገኛልና ትልቁ ቁም ነገር እሱ ነው። እና ያው ተስፋም በጣም ባለውለታዬ ነሽ፣ አራሼ አመሰግናለሁ። ይገባሻል እናት። እሺ አዎ እንግዲህ ደግሞ መንገዱ ተሳክቶ ደግሞ ጥሩ ቦታ ደግሞ እግዚአብሔር ደግሞ አሳክቶት ደግሞ እንደዚሁ ደግሞ አንቺም ደግሞ የተሻለ ነገር የምታገኝበትን እግዚአብሔር ያርግልሽ። እንግዲህ ፍሬው አይመር ሁሉ ነገር ይደስብናል። ተመልካቾቻችን እንግዲህ የዛሬው ቪዲዮአችን ይሄን ይመስላል። እኔ ደግሞ ያው ፕሮግራሙ ላይ ታዩታላችሁ። የተለየ ነገር አይኖረንም። ፕሮግራሙ ላይ በልዩ ሁኔታ ቤተሰብ ተሰብስቦ ሁላችንም በአማረብን ነገር ታዩናላችሁ። ለነበራችሁ ቆይታ እግዚአብሔር እናመሰግናለን። ሰብስክራይብ ላይክ እያደረጋችሁ ያው የራሳችሁን የሆነ አስተያየት እንቀበላለን። መጥፎውንም ጥሩንም አይተን እንቀበላለን። ኮሜንት ጻፉልን፣ ላይክ ሰብስክራይብ አድርጉን። 100,000 እንግባ። አዎ ተመልካቾቻችን በጣም እናመሰግናለን። እውነት ለመናገር ላይክ ሼር ሰብስክራይብ ያደረጋችሁን እንግዲህ ፕሮግራማችንን ተከታተሉን። አብራችሁን ስለነበራችሁ በጣም እናመሰግናለን። በየቤታችሁ እንግዲህ ደስታ ሰላም በየቤታችሁ ይግባላችሁ። እኛ ጋር ያለውን ነገር እናንተም ጋር እንዲኖር እንመኛለን። እናመሰግናለን በጣም